በቃ ሜተኛ ነው ቦጫቂ ምን ልክር ነው ሜት ይችላል ከፈለክ አጫጫቅ ልክር ነው ቦጫቂነት ልክር ነው እናንተ ምን ሆነሃል አንተ አያገባም ነው ቦጫቂነት ልክር ነው በእግዚአብሔር እናንተ አይደብራችሁ ታውቁ ጉዳይ አለ ምንድነው ማላውቀው ጉዳይ ነው ያስቀይሙኝ ጋር በምን ምክንያት ማን ሰው ነው ምን አርጌ በምን አርጌ ምን አርጌ አንሄድም ማርቆስ ምን እናደርጋለን እንደዚህ አይነት ማይረባ ሰው ጋር ምን እናደርጋለን ምን ማለት ነው ማይረባ ሰው ድርጅት በሉት እንደ ድርጅት አቋቁመን በከተማችን ለመጀመሪያ ጊዜ 10 ብር ሰብስበን 300 ሺህ ብር አድርሰን ቦረና ድረስ 700 ምናምን ኪሎ ሜትር ባይሱዚ ከላይ ተጭነን ታሪከኞች ነው ባይዘው ማርያም ብራችሁ የኔ ቤተሰቦች እንደምን አላችሁ እኔ በጣም ደህና ነኝ ዛሬ እንግዲህ በልዩ በአዲስ ፕራንክ እንግዲህ ከች ብለናል ሄኒ እስቲ ነይ ብራዘር ሄናክስ ነይ እስቲ ባባ እንግዲህ ዛሬ ለየት ያለ ማጠብቁት ፕራንክ ነው ብራዘር ነው በቃ ፕራንክ ብናረጋው አባቢ እንግዲህ እንደምን አለሽ አባቴ እስቲ የናችሁ ውድ ቤተሰቦቻችን ባላችሁበት ሁሉ ሰላማችሁ ብዝት ይበልልን ሜን አባቴ ዛሬ በአዲስ ቤት ነው የመጣሁት አማክስ ጋር አሚሮ ብራዘር ያገሬ ልጅ በጣም ነው የምወደው በጣም ብዙ ጊዜ ጓደኛሞች ነን የብዙ ጊዜ ከማርክ ጋር ዛሬ ፕራንክ የሚደረገው ሰው ማን ነው በስልክ እንደነገርከኝ ማርክን አዲስ ነገር ማርኩስ ፕራንክ በእንደዚህ አይነት ሁኔታ ማርክ ፕራንክ ተደርጎ አይተው የጓደኝነት ጥግ ምናየው ዛሬ ነው ምን ማረጋ ዛሬ ያዝንልሃል አያዝንልኝም የሚለውን ነገር እንፈትነዋለን ወደ ማለትም ማረግ ምንችለው ፕራንክ እስቲ ማርቆስ ነው ምን ይመስላችኋል የሚያዝንለት ይመስላችኋል ምን አይነት ፕራንክ ይሄ ልጅን ያስደስተዋል ወይም ደግሞ ፈት ነው ብላችሁ የምታስቡት በቃ እስቲ እኛ እንምጣበት አሚሩን ደግሞ ታውቁታላችሁ ፕራንክ ላይ አይታማም ወይም እንደዚህ እናደርጋለን እንደውልለታለን የት እንዳለን ጠይቀዋለን ይመጣል ከዛ በኋላ ምንም ባልታወቀ መንገድ አብራችሁ ነው የምትመጡት ምንም በማያስጠጣ ነገር ነው በቃ የሆነ ነገር እናወራዋለን ምናምን የሆነ ግጭት አለ ተባብለን ደስ የሚል ነገር በሆነ መንገድ ብቻ ታስቀይመኛለህ ማርክ ለኔ ያለውን አቅም ወይም ለኔ ያለውን የጓደኝነት ስሜት እስቲ ያሳየናልና ምን ማለት ፈልጋለሁ ጓደኛዬ ነው በጣም ወዳጄ ነው እንዲሁም ብዙ ነገራቶችን አብረን አሳልፈናል ከበጎ አድራጎት ጭምር ታጀራ በነበረን በጎ አድራጎት ላይ አሪፍ በጣም ብዙ መንገድ ሄደናል ምናምን እግዚአብሔር ይመስገን የተሳካው ሆኗል አሁንም እንቀጥልበታለን እሱ እንዳለ ሆኖ ዛሬ ተሰርቶ የማይታወቅ ማርክ የጓደኝነትን ጥግ የሚያሳይበት እስቲ ዛሬ ነው ሄኒ እስቲ ብቻ አላቅም ምን አርገን ፈትነ ነው ማምጣት እንዳለበት እናረጋለን መሰለህ እኔ ራሴ ተንኮል በቃ የሆነ ነገር አስቀይሞኛል ምናምን ብዬ አንተ በሚያስጠላ ማስቀይማለሁ በሱ ፊት መጀመሪያ ከሱ ጋር ነው እኔ የምመጣው አሁን ሄድና አገኘኝ አሁን ሄዳለሁ እኔ ትክክል ከዛም በኋላ እሱን አብሬው ነው የምመጣው አብረን ነው እሺ የምትጠራን ሄኒንም ፈልገዋለሁ አንድ ላይ ነው ፈልጊያችሁ ነውና አንድ ላይ አሁን ሁሉ ምናምን ብለህ ትጠራዋለህ እኔ ሄዳለሁ እና ቤተሰቦች አሚሩን ሰብስክራይብ ላይክ ሼር በደንብ አበረታቱት ወንድሜን ዋጋ በቃ እኔ ሄጃለሁ ተደውልለታለሁ እሱ ጋር ቤተሰቦች እንዳልኳቸው ማርክ ጋር እንደውልለታለን አብረ ከሄኖክ ጋር ና ካልመጣ ከሄኖክ ጋር ብዬ እሰክሰዋለሁ እስቲ ሄሎ ማርክ ወዬ ብራዘር እንዴት ነሽ አባቴ አማን ነሽ እሺ እናንተ ሰፈርኩ መታጠፊያ መጥቼ ነበርና ፈልጊያችሁ አንተና ሄኒን እንድትመጡ ፈልጌ ነው መታጠፊያ ላይ ነኝ እዚሁ አዲስ አበባ ማርያምን እሺ አባቴ አንዴ ከቻልሽ ብቅ በይ ቶሎ በሉ እስቲ አፍጥኑት እሺ አባቴ እሺ እንግዲህ እንደሰማችሁት ማርክ እየመጡ ነው ያው አላቅም ብቻ ዛሬ ማርክን በምን አይነት መንገድ ፕራንክ ማድረግ እንዳለብኝ ቅድም እንዳወራሁት እስቲ ምን አይነት ልጅ ነው ዛሬ ማርክ ፈተና ያልፋል ይወድቃል ለኔ ያለው ምን አይነት ክብር ነው እሱ ነው ማየት ፈልገው ያሳለፍናቸው ነገሮች ብዙ ናቸው እነሱን እንዲ ብዬ ማውራት አልፈልግም
እስከመጨረሻው አንዴ ተከታተሉኝና እስቲ ማርክ ምን አይነት ልጅ ነው ለኔ ያለው ቦታ ምን አይነት ማየት ፈልጋለሁ። አባቴ ቤተሰቦች እንግዲህ እስካሁን አልደረሱም እንደምታዩት ነው። ምንም ብቻ ማድረግ አይቻልም። ይሄ ነገር እያስደነገጠኝ ነው። ራሴን ግራ ገብቶኛል። አሚሩ ሐማት በካሜራ ከቡታጀራ ይላል አለቃ። አንቺ ወይዬ ማጥዬ እንዴት አምሮብሻል? አማንሽ እንዴት አለሽ? አሸብርቋል። ምንድነው ዛሬ በካሜራ? ሰላም ውድና የተከበራችሁ ሐማ የንቺ ነዋ የኔን የአሚሩ ቤተሰቦች እንዴት ናችሁ? የኛ ኦዲየንሶች ሁላችንም እየገባችሁ ሰብስክራይብ አድርጉት። ያው ጀማሪ ነው። በጣም ብዙ ታሪክ አለን ከአሚሩ ጋር መቼም ማረሰው ትንሽማ በላቸው። ቡታጀራ ውስጥ እናት ጓዳ የሚል የበጎ አድራጎት ድርጅት በሉት እንደ ድርጅት አቋቁመን በከተማችን ለመጀመሪያ ጊዜ 10 ብር ሰብስበን 300,000 ብር አድርሰን ቦረና ድረስ 700 ምናምን ኪሎ ሜትር በአይሱዚ ከላይ ተጭነን ታሪከኞች ነው አይዘው ማርያምን አይሱዚው እየነዳን ከንፈራችን ጠቁሮ ፊታችን ጠቁሮ ከሰል መስለን ወለቀም በኋላ ይደረስንበት ቦረና ድረስ መድኃኒዓለምን እና ዘንቦብና ስንመለስ አርባ ምንጭ ላይ እስከ ሸራ ውስጥ ተኝተን እናቴ ትሙት እኮ በመኪና ሄዳችሁ ነበር የሚመስለው አይደለም። በአይሱዚ ከላይና ፀሐይ እየቀጠቀጣችሁ ነው። ፀሐይ እየቀጠቀጠ ዝናብ ገብቶብን እንደ ታሪክ ነው እሱን የሚይዘው። አዎ እና ምርጥ ጊዜያቶችን አሳልፈናል። ያው ሰውን ለመርዳት ሰው መሆን ራሱ በራሱ በቂ ነው እና ቡታጀራ ውስጥ አሪፍ ነገር ያሳለፍኩት ከአሚሩ ጋር በጣም በውስጣችን ብዙ ልጆች ነበሩ፣ አሁንም ይኖራሉ እና ዛሬ አዲስ አበባ መጥተዋል። ስላገኘሁሽ ደስ ብሎኛል አባቴ ማለት ነው። እኔ በጣም ነው ደስ ያለኝ ስላገኘሁሽ። አባቢ ምንድነው በጣም ተቃቃፋችሁ ምናምን? አዎ ከጠፋ ቆየ። ከገባ በኋላ ቼክ የማያደርግም ሰው ማለት ጌታ ምን ነው ተደባብራችኋል? ኧረ አይ እንጃ ደብሮታል ሲመጣ። አይ ስላንተ ጥሩ ነገር የሆነ በቃ እኔ ስለው ነው አሚሩ ምናምን ሲሆን ማን ነው አሚሩ ምናምን እናም ጨዌ ሲያጫወት ከተጣላችሁ እዚሁ ተታርቃችሁ እንድትሄዱ ፈልጋለሁ። ያው ቡታጀራ ውስጥ ትንሽ ከተማ ናት፣ ግን በዚህች ትንሽ ከተማ ደግሞ ሁለታችሁ ያለባችሁ ችግር በውስጥም ጨርሱት። አሚሩ ያስቀየምከው ነገር አለ? አረ የለም። ምን አንተ ራስህ ያስቀየም ያለው ነው አይደለም። እሱ ምን ለማውራት ነው? እኔ እኮ አሁን ግራ የገባኝ ደውዬል ስጠራ የነገረህ ነገር አለ ነው? አሚሩ እኛ ሰፈር ነው ምናምን ስለው እንደውም ማግኘት እፈልጋለሁ። አሁን እዚህ ከመጣ በኋላ ደግሞ እንደውም ሰላም ተባባላችሁ ምናምን እኮ እኔ እኮ ግራ ገባኝ። አሁን አንተ ስትል እንጂ ከኔ ጋር በምንም የተቀያየምንበት መንገድ የለም። ቪዲዮን ራሱ አቆኝ ለቪዲዮ እንጂ ምናምን አትምጪ። ምን አድርግ በምን አትምጪ። ሰላም ያስከፋው ነገር ምን አለ? እንሂድ ኖ ያስከፋው ነገር ምን አለ? ላናገረው ፈልጋለሁ ብለኸኝ አይደል የመጣው ከቤት? በቃ እንደዚህ እንትን ምን አድርግ እንዴ? በቃ ቶ ይሰራው ስለምን በምንድን ያስቀየም? በቃ ቶ በምን አድርጓል የሚያለው ነው ቪዲዮ ቁም። በቃ ምንድነው ያደረገው ነገር? ማለት ነው እኮ ጓደኝነታችን ምን አድርጌ ነው? እስቲ አሁን አስቀይም ያለው ምን አድርጌ ለምን አነግረኝ? እንዴ እንዲያርገኛል ብለህ ማስረዳት አትችል? ማርክ ስለማይገባ ነው እንደዚህ አስመሳይ ሰው ነው ባክ ኧረ አሚሩ እንደዚህ ነው ባህሪ የለበትም። አንተ ምን ማታውቀው ጉዳይ አለ ነው? ምንድነው ማላውቀው ጉዳይ? ምን አስቀይሙኛ ጋር በምን ምክንያት ማን ሰው ነው? ምን አድርጌ ማቱን ሰው ነው? በቃ ምን አድርጌ ምን አድርጌ? አንሄድም ማርቆስ። ምን እናደርጋለን? እንደዚህ አይነት ማይረባ ሰው ጋር ምን እናደርጋለን? ምን ማለት ነው ማይረባ ሰው? ሄኒ ምን አድርጌ ነው? እስቲ ንገረኝ። እንከኔን ምናምን ንገረኛ። ቆይ ምንድነው ያጠፋበት ነገር? በጣም ወረኛ ሰው ነው ማርቆስ። ማለት ወረኛ ሰው ነው። በቃ ህይወቴን ሙሉ ያበላሸው እዛው ቡታጀራ እያለሁ እሱ በምን ምክንያት በቃ ወሬ ያወራል በድብቅ። እኔ ደግሞ አይመቸኝም። ከጀርባ የሚያወራ ማውራት የሚፈልግ ከሆነ ፊት ለፊት ነበር። ሀሜት ምናምን አይመቸኝም። እኔ ከጀርባ እኔ ይኸውልህ ደስ አይለኝም። እሱ ነው ቶ በግልጽ መተህ ትነግረኛለህ። ባህሪ ደግሞ ታውቃለህ አንተ። ሰማኛ እንዴ በቃ ሀሜተኛ ነው። ቦጫቂ በምን ምን ልክር በቃ ሀሜት ትችላለህ ከፈለክ አትጫጨቅ። ልክር ነው ቦጫቂነት። ልክር ነው ቦጫቂነት። ልክር ነው
አንተ ምን ሆነሃል? አንተ አያገባህም ነው በእግዚአብሔር እናንተ አይደብራችሁ። አንተ እንዴ ያረገኝ ስለማታውቅ ምንስ ቢያረግ እጅ ታነሳበታለህ? በንግግር መፍታት አይቻልም? እሺ ምን ያርገሽ? መታው? እሺ አይኑን አጠፋው? እሺ ምን ይሁን? እኔ የሚያማኝ ኧረ በእግዚአብሔር ወደ ዘይት እኔ ቤተሰብ ስለሌለ ነው እዚህ ብቻዬን ስለሆንኩ ነው። እኔ አንተን ብዬ መምጣቴ እኮ ነው የሚጎዳኝ። ጌታና ኖርማል በሽተኛ ነህ። እሺ ሲያስጠላ መምጣቴ ነው እንደዚህ ሰው እንደሌለ የሚያደርገኝ። እሺ አይነ ምን ሆነ ነው? ናሽ ተነስ በቃ በፈጣሪ አባ አንተ ምን አድርገው ነው የዚህ ነህል? ኧረ አላውቅም። እኔ ሲጀመር ምንም ነገር የለንም። እኔ ግራ ገብቶኝ እኮ ነው። በመድኃኒዓለም እኔ እንደዚህ አይቼው አላውቅም እኮ ይሄ ነው ግን ምን ልትሆን ነው? ይሄ ነው እግዚአብሔርን ከኔ ጋር ነው የምትጣላው። እግዚአብሔርን ከኔ ጋር ትጣላለህ። ያሞል እንዴ አንተ ሰው ለገለ ነው እንዴ? ወደዛ ሄድ አጀምና ና ተነስተው ረይ ጌታን ከኔ ጋር የምትጣላው ፈሪ ነህ። ሽንታም ሰው ነው። እሺ ሽንታም ሰው ነው። አንተ ዝም በል፣ እግዚአብሔርን ዝም በል። አንተን ራስህ እንዳልል አያገባ። ሂድ ወደዛ ሂድ ወደዛ። ያው ውርድ ከራሴ ጌታን መታሃለሁ። ጌታን መታሃለሁ። ሂድ ወደዛ። አዎ መታሃለሁ። እሱ አግዘህ። አዎ እኔን። አዎ መታሃለሁ። አንተ ራስህ ማትነሳ 2000 ነው ማለት ነው። ና ተነሳም ና ወደ ቤት እንሂድ። ኖርማል ይሄ አሟል። ወደ ቤት እንሂድ ና ምን ሆነሽ ነው አባቴ? ምንድን ነው ተጠባብሰኝ እኮ ነው። አመነሽ ግን በጣም አይዞህ። አመሰግናለሁ። ኧረ መሬት ላይ አስቀምጥ። ኧረ ማርኪ ጌታን አረው ብራዳ ለኔ ያለሽን እኮ ጥግ ክብር አባቢ። አንተ እንደዚህ ጠብሰኛለህ? አንጀት ይጠበስ። ጌታ መጥቼዋለሁ እኮ እሱ ነው። እኔንስ በጥፊ አይደለኝም በላኝ እኮ አንተ። ወባ በሽታ ቀለዳችሁ መድኃኒዓለም። መች ተገናኝታችሁ ነው? ከመምጣቴ በፊት ቤት በየትኛው ሰዓት ደውሎልኝ አልኩ። ቤት ተገናኝተን ነበር። እዛኛ ቆየ ከተገናኘን። እኔን ሁሉ ጊዜ መፍራት አለብን። እኔና አሚሩ በተለይ ነው ፕራንክ ምናምን እንደዚህ ተጨመረ። ባይዞ የፕራንክ ሁሉ መጀመሪያ እኔ ነኝ። የፕራንክ ንጉስ ነው ያለው አይደለም? አስለቅሳለሁ። እኔ ወጪ ማላለስም ብቻ ቤተሰብ እሺ፣ ልቤ ምን ያህል እየመታ እንደሆነ እኔ ነኝ የማውቀው። ዛሬ በቃ ማርክን አግኝተናል። እግዚአብሔር የሆነ ሰዓት ቀልዳችሁም እንደሆነ በቃ የሆነ ማለት ጓደኝነታችሁ ስለማቅ ቀልዳችሁም እንደሆነ ጠረጠርኩ። ግን እንደዚህ ለጸብ የሚያነሳሳ ነገር ይኖራል ብዬ አላሰብኩም። በቃ አባቴ ፕራንክ ተደርገሻል። ለማኝ እሺ አንበሰት አንቺ እኔ ፍቅሩን ነበር ማየት የፈለኩት። አይቼዋለሁ። እናቴ ተሙት ድጋሚ አብሮት የሚኖረውን ጠብ ሌላ ሊቃ እኮ ነው። እናቴ ተራላችኋለሁ። ግን በርታሺ። እኔን እንግዲህ አንዴ አግኝተኛል። ከዚህ በኋላ አልገኝልህም። ቤተሰቦች በቃ ይሄ ያኔም ማለት ነው አንድ ላይ በምንሰራ ሰዓት ታመም ያለው ድረሱልኝ ሆስፒታል ቤት ተኝቶ እኮ ነው ሆስፒታል ድረሱልኝ ብሎ ሆስፒታል ድረስ የሚያስኬደን ፍጥረት ነው እሱን። እሺ ይሄ ግን አብሮኝ ሆኖ አይዞ በርታ። ግን ባይዞ እንደዚህ ፕራንክ አሪፍ ነው። አዝናኝ ነገሮች፣ አስተማሪ የሆኑ ነገሮች፣ ጥሩ ነገሮችን ጓደኛን መፈተና አንዳንዴ ጥሩ ነው በአግባብ ባለው ነገር እንጂ ግን ወድቼው ነበር። ግን አሪፍ ነው። እኔም እኔ እሱን አይደል የፈለኩት ነበር። ትንሽ አበል ዘልኝ አልጀምጠው እያልኩኝ ራሱ ከት ነው ያመጣውላ አስበው። እና ቤተሰብ ሰብስክራይብ አድርጉት፣ አበረታቱት። አሪፍ አስተማሪ ነገሮች አሪፍ ነው። ጓደኛን ለመፈተን እንደዚህ የተጋነነ ነገር ግን ባይሆን እንደዚህ አይነት አስተማሪ ነገሮች ልቀቁበት። ሰብስክራይብ አድርጉት፣ አበረታቱት። እንኳን ወደ ዩቲዩብ በሰላም መጣ። እንኳን በሰላም ቆያኝ። ዩቲዩብ ራሱ ነው የመቻችሁ።